በወልድ ውሉድ የተባላችሁ የክርስቶስ ቤተሰቦች በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን እንኳን ከሳምንት በሰላም አደረሳችሁ። ቀላል አይደለም በሳምንት እዚህ መገናኘት። እንግዲህ በብዙ ውጣ ውረድ በብዙ ሐሳብ በብዙ ፈተና ውስጥ አልፈን ነው እዚህ የደረስነውና ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን እና እግዚአብሔር በየሰዓቱ በየጊዜው ይጠብቀናል። እኛም ደግሞ በየጊዜው በየሰዓቱ እናመሰግነዋለንና ስለዚህ አሁን ደግሞ እግዚአብሔርን በውዳሴ በቅዳሴ አመስግነነዋል። አሁን ደግሞ እሱ ደግሞ ያስተማረን ደግሞ ቃሉን እንማራለንና እግዚአብሔር የቃሉን በር ይክፈትልን። እንግዲህ ዛሬ እንደሰማችሁት ገብርኄር መልካም አገልጋይ ገብረ ቢመን ታማኝ አገልጋይ እየተባለ የሚከበርበት ዕለት ነው እና እንግዲህ ርዕሳችን የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ከተጻፈው ማለት ነው ወደ ጌታ ደስታ ግባ የሚል ነው። በውስተ ለእግዚእከ ወደ ምንድነው ጌታቸው ከመጣ በኋላ ምንድነው ያለው? በጥቂት ታምናልና በብዙ ተማርለው ወደ ጌታ ደስታ ግባ አለው። ርዕሳችን አሁን ወደ ጌታ ደስታ ግባ የሚል ነው። ርዕሳችን ምንድነው? ወደ ጌታ ደስታ ግባ። እንግዲህ እኛ ለመግባት ያብቃን። እንግዲህ ደስታ ወደ ጌታ ደስታ ማለት እንግዲህ ምን ነው? ደስታ የሚባለው ተርጉሙት። ደስታ እንግዲህ የመንፈስ ቅዱስ ፍሬ ከሚባሉት ከዘጠኙ ሐዋርያው ጳውሎስ ገላትያ ምዕራፍ 5 ላይ ከጻፋቸው መጨረሻው ቁጥር ላይ ከዘጠኙ ከመንፈስ ቅዱስ ፍሬዎች አንዱ ደስታ፣ ሰላም፣ ፍቅር እያለ ይላቸዋል። እነዚህ የመንፈስ ቅዱስ ፍሬ ነውና ደስታ ግን ከደስታ ይለያችሁ ይባላል አይደለም? ደስታ የሚጠላ አይደለም እንግዲህ ከደስታ ይለያችሁ ይባላል እና ወደ ጌታ ደስታ ግባ። ደስታ እንግዲህ መቼም ሰው ደስታን ለማግኘት ብዙ ነገር ያደርጋል። ደስታን ፍለጋ ደስታ ከምን ይገኛል ማለት ታስባላችሁ? ደስታ ከምን ይገኛል? ከእግዚአብሔር። በጣም ጥሩ። እሱ በቃ የማያልፍ ደስታ ዘላለማዊ ደስታ ነው። ለምሳሌ ሰዎቹ ከመጠጥ ደስታ ለማግኘት ይጠጣሉ። ለጊዜው ደስ ይላቸዋል። መጠጡ ካለፈ በኋላ ደግሞ ደስታው ይጠፋል እና ደስታውን ስፖርት ሜዳ አይታችሁ እንደሆነ ለጊዜው እንደው ኳስ ሲያስገባ ምን ይሆናል? ያ ወጣቱ እንደው ይፈነጥዛል። በቃ መስኩል ይጠባው እንደዚህ ይዋናል። በቃ በኋላ ግን ደግሞ አመጣው በሱ ሲያስገባበት ምን ይሆናል? ያዝናል። አሁን ደስታ ምን ሆነ? ወዲያው ታይቶ የሚጠፋ ደስታ ያያችሁ። የዓለም ደስታ እንደዚህ ነው። ይታያል፣ ለጊዜያዊ ነው ማለት ነው። በዚህ ዓለም ያለ ደስታ ሁሉ ጊዜያዊ ነው። በእግዚአብሔር ቤት ያለ ደስታ ግን ፍጹም ነው ማለት ነው። ፍጹም ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው ምዕራፍ 4 ቁጥር 4 ላይ እንደው ምዕራፉን ቁጥሩን ተመሳሳይ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ምን ይላል መሰላችሁ? ምን ይላል? ሁልጊዜ ይላል በቆሮስ ምዕራፍ 4 ቁጥር 4 ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። አያችሁ? በጌታ ደስ ይበላችሁ። ሰማያዊውን እግዚአብሔር አምላክ የማይታመመውን የማይሞተውን የማያልፈውን አምላክ እያሰባችሁ ደስ ይበላችሁ። ምክንያቱም እግዚአብሔር አባታችን ነው። በሰማይ በሰው እጅ ያልተሰራ እርሱ ራሱ ለወላጆቹ ያሰባቸው ቤት በአባቴ ቤት ብዙ ሀብት ብዙ ቤት አለ ይላል ጌታ ለሐዋርያት እና ሰማያዊ ሀብት ሰማያዊ ቤት ሰማያዊ ርስት ስላላቸው ያን ያሰባቸው ሁልጊዜ ደስ ይበላቸው። ለሐዋርያው ጳውሎስ ተመልከቱ። ደስታ ያለ እውነተኛ ደስታ ያለ ፍጹም ደስታ ያለ
በእግዚአብሔር ቤት ነው ማለት ነው። በእግዚአብሔር መንግስት ከገባን ሁሉ ጊዜ ደስ ብሎን ያለ። በእግዚአብሔር መንግስት ሐዘን የለም፣ ሕማም የለም፣ ልቅሶ የለም፣ ሞት የለም። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል ይላል። ከዓይናቸው ያብሳል። እና ጌታችን 5 መክሊት 2 መክሊት 1 መክሊት ሰጥቶ ሄደ። እነዚያ ሰዎች ደግሞ 2ቱ ሰርተው አተረፉ። እንደው ታሪኩ እንዳላበዛባቸው ታውቁታላችሁ። አተረፉም። ጠየቃቸው። ወጥተው ወርደን 5 የተቀበለው ሞጥቼ ወርጄ 5 ይኸው አትርፌ ሐሳብ አቀረበ። 2 የተቀበለው ሞቶ ወርዶ አትርፎ 2 ነበር፣ አሁን 2 ጨምሮ 4 አቀረበ። እና በጎ ታማኝ አገልጋይ በትንሹ ታማኝና በብዙ ሾምሃለሁ። አያችሁ፣ በእግዚአብሔር መንግስት መሾም ቀላል ነገር አይደለም። ሰው መቼም የሚመዘነው በትንሽ ነገር ነው። በትንሽ ነገር ነው። ትንሽ ነገር ሰጣችሁት፣ ያን ነገር ከመለሰ ታማኝ ነው ማለት ነው ሰውዬ። አሁን እዚህ ሀገር ክሬዲት ካርድ ይሰጣል አይደለም? መጀመሪያ 100 ብር ይፈቀዳል። ያችን ሲመልስ ደግሞ 200 እያደገ ይሄዳል። ይሄ ታማኝ ሰው ነው፣ ብድር ይመልሳል ተብሎ ከዛ በኋላ ይሰጠዋል ማለት ነው። ይሰጠዋል። እና ታማኝ በትንሹ የታመንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ ይላል። ተመልከቱ። ያ ደግሞ አንድ የተቀበለው ያ መክሊቱን ቀበረ ሁሉ አያችሁ፣ ፈራና እንዲያው ብቻ አንድ ናት በእጅ ነግዳል እንዲሁ ሌባስ ሊወስድብህ ብሎ ፈርቶ ቀበራት። ሲጠየቅ አንተ ፈርቼ ቀበርኳታል እና ወቀሰ። እርሱ ደግሞ ወዴት ገባ ነው ያለው? ልቅሶና ጥርስ ማፋጨት ወዳለበት ቦታ አስገቡት። እዚህ ቦታ ከመግባት እግዚአብሔር አምላካችን ይሰውራል። አሁን 2 ነገሮች እዚህ ቦታ እዚህ ምዕራፍ ላይ ወደ ጌታ ደስታ ግባ፣ ደግሞ እንደኛው ደግሞ ያ ደግሞ መክሊት የተቀበለው ገብረ አካይ የሚባለው ሰለሞን ባሪያ ወደ ሲኦል ማለት ነው ጥርስ ማፋጨት ልቅሶ ወዳለበት ግባ። 2 ነገር የጽድቅና የኮነ ነገር ነው ያለው። ሰርግና ልቅሶ ቤት ላችሁ ሰሩት። ሰርግ ቤት አሁን ምን አለ? ደስታ ነው ያለ ሰርግ ቤት። ሙሽራው ሙሽራይት በማየት በመብላት በመጠጣት። ይሄ እኮ የመንግስተ ሰማይ ምሳሌ እኮ ነው ሰርግ ቤት። ልቅሶ ቤት ደግሞ ከዳቸው ልቅሶ ነው፣ እንባ ማፍሰስ ነው፣ ሐዘን ነው። ያ ደግሞ የምን ምሳሌ ነው? እዚህ ተኝቶ የተጋደመ ሰው አለ፣ የተገነዘ አለ፣ ሌላው ደግሞ ያለቅሳል ቤተሰቡ። ያ ይህ ሲሆን ምሳሌ ነው። እንዲሁ ምሳሌ አሁን እኮ በግ ዛሬ ከሰማያዊ በሰማይ ካለው ሰርግ አትለየን ይላል። በመንግስተ ሰማያት እኮ ሁልጊዜ ሰርግ እኮ ነው። ምንድን ነው ያልኳቸው? ሁልጊዜ ሰርግ። ደስ አይልም? ሁልጊዜ ሰርግ፣ ሁልጊዜ ደስታ። ሙሽራው ክርስቶስ ነው። ክርስቶስን እያየን እግዚአብሔርን እያየን ጨለማ የለ፣ ሁልጊዜ ብርሃን ነው የሚያበራው ምስሎ። ፀሐይ ጨረቃ የለም፣ ሌሊትም የለም፣ ሁልጊዜ ብርሃን። ምን ጊዜ የሚል ብርሃን፣ ሁልጊዜ ብርሃን ክርስቶስ ብርሃን ነው። ዘይጸልም የማይጨልም ሁልጊዜ ብርሃን ይዋል። እግዚአብሔር መንፈስ ቅዱስ ለኛ ያበራል። እግዚአብሔርን እያዩ መኖር ሁልጊዜ ሰርግ፣ ሁልጊዜ ደስታ። ደስ አይልም? እዚያ ለመግባት ያልቃል። ሲኦል ደግሞ ሁልጊዜ ልቅሶ ነው። ልቅሶ ያጋነንት ስቃይ፣ ያጋነንት መከራ አለ። በአጋነንት እግር ተደግልቆ መጮህ አለ። ብርዱ፣ አንዳንዴ ደግሞ ሙቀቱ ሲፈራረቅበት ሲበረቅ ጥርሱ ያንገጨግጨዋል። እሳቱ ደግሞ ሲጠፋ እሳቱ የማይጠፋ። እዚያ ከገቡ አንዴ ይህን ጊዜ ከዚህ በኋላ እወጣለሁ የሚባል ነገር የለም፣ ተስፋ የለም። ባለፈው እንደነገርኳችሁ ከዚህ በኋላ ከሲኦል ውስጥ የሚያወጣ የሚያድን አለ ተብሎ ተስፋ አይደረግም። ተፈጽሟል። ባለፈው ተነጋገር ተፈጽሟል። ክርስቶስ መጥቶ የንስሐ ጊዜ አሁን ሰጥቶናል። ፀሐይ ሳለች ሩጥ ይባላል እናሳለች አለ እንግዲህ አሁን ንስሐ ገብተን ከዚያ የምናመልጥበት ከሲኦል እሳት የምናመልጥበት ጊዜው አሁን ነው። በኋላ ግን እዚያ ከገቡ በኋላ መውጣት የለም። ፍርድ ከተፈረደ በኋላ ይግባኝ የለም ማለት ነው። እና ይሄ ደግሞ
መክሊቱን ቀበረ፣ እዚያ ገባ ተባለ እና ይሄ መምህራን ናቸው አብዛኛው። እንግዲህ መምህራን ተምረው ቃል እግዚአብሔር ካላስተማሩ ተምረው መምህራን እኮ ሀገራችን አንድ መምህር 40 መርጌታ ይሄን ያህል ቄስ አወጣ ይባላል፣ ይቆጠራል። ቀሳውስም ደግሞ የንስሐ ልጆቻቸውን እያስተማሩ ንስሐ እየሰጡ እያጠመቁ እያቆረቡ ማትረፍ አለባቸው። ያላስተማረ ያነሳ ያልሰጠ ዝም ብሎ ሱልጣኑን በተቀመጠ ምንም ያልሰራ ግን ያ ምን ይሆናል? ሰነፍ ባሪያ። ለምን ተማር ላታሰቡ ተበጣየቅ እና ይሄ ስለ መምህራን ነው። ብዙ ጊዜ አባቶች አሁን ቅድም በቅዳሴ ሰዓት እነዚያ ስማቸውን የጠራናቸው አባቶች ሁሉ ወደ 114 ጳጳሳት ያ ሁሉ እነዚያ መልካም አገልጋይ ተብለው የተሸለሙ ናቸው። ዛሬ ስጋቸው በመቃብር ቢሆን ነገ ደግሞ ተነስተው በክብር ወደ ጌታ ደስታ ይገባሉ ማለት ነው። ዛሬ ነፍሳቸው በእግዚአብሔር መንግስት ነው ያለችው። ስለዚህ እኛም ይሄን እያየን እንግዲህ አብስተን መስራት አለብን። የዚህ ዓለም ደስታ ታይቶ ለጊዜው ጥሩ ይመስላል፣ በኋላ ግን የሚጠፋ ነው። ለምሳሌ ወደ መጽሐፍ ቅዱስ ነዳሁን አቤል የተባለው መልካም አገልጋይ አቤል ትዝ ይላችኋል። የአዳምና ሔዋን ልጆች ከነሱ ብንጀምር አቤል መልካም አገልጋይ ነው፣ ደግ አገልጋይ። እግዚአብሔር በጎቹን ባረከለት። በጎቹን ለባረከለት ለእግዚአብሔር መጀመሪያ በኩር የሆነውን በግ ቀንዱ ያልከረከረውን ጸጉር ያላረረውን መስዋዕት አድርጎ አቀረበ። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። አቤል ልቡ ንጹህ ነበር፣ በንጽህና ያቀረበው። ስለዚህ እግዚአብሔር መስዋዕቱንም ልቡንም ሀሳቡን ተመለከተ። የዋህ ቀርሶ ስለነበረ እሳት ወርዶ ከሰማይ ወርዶ እሳቱ መስዋዕቱን በላለት። በቃ ትልቅ ደስታ ነው። ወንድሙ ቃየል ደግሞ አራሽ ነው፣ ገበሬ ነው። ምርቱን ለባረከለት ለእግዚአብሔር መስዋዕት አቀረበ፣ ከስንዴው ፍሬ ማለት ነው። እግዚአብሔር አልተቀበለለትም፣ እንዲያውም ቁራ መጥቶ በተነበት። ለምን? ልቡ ጥሩ አልነበረም አቤል። እና እግዚአብሔር ልባችን ያያል። እግዚአብሔር ሰው ፊትን ያያል አለ እግዚአብሔር ለሳሙኤል። ሰው ፊትን ያያል፣ እግዚአብሔር ደግሞ ሙሉኝና ረፍተ ነገር ልብን ሀሳባችን ነው እግዚአብሔር የሚያየው። ሳሙኤል እንዲያው ግርማ ሞገስ ያለው ኤልያብን ለማንገስ ሞከረ፣ እግዚአብሔር ግን ናቀው። እና ሰው ልብን ያያል፣ ማነው እግዚአብሔር ፊትን ያያል። እግዚአብሔር ልብን ያያል፣ ሰው ግን ፊትን ያያል አለ። እግዚአብሔር ልባችን የሚያየው በደስታ ሆነን ካላቀረብንለት፣ በየዋህነት ሆነን ካላቀረብንለት አይቀበለንም። በንጹህ ዕቃ እንዲያው ምግብ ሲቀርብ እንበላለን፣ ግን ዕቃው ቆሻሻ ካለበት ምግቡ ይጣፍጣል? እንበላለን፣ ምግቡን እንጸየፈዋለን። ለምን? ዕቃው አልታጠበማ። እና ልባችን ንጹህ እንደሆነ ያስፈልጋል። ስለዚህ ቃየል ልቡ ጥሩ ስላልነበረ እግዚአብሔር መስዋዕቱን አልተቀበለ። ይሄ ገብረ ሐካይ የሚባለው ቃየል ነው፣ የመጀመሪያው ገብረ ሐካይ ሰነፍ ባሪያ። እና እግዚአብሔር ምን ሆነሃል አለው። እምከመ ይትፌሳህ ልብ ይበርገጽ። ልብ ደስ ሲለው ፊት ያበራል ይላል። ወእምከመ ይትየክዝ ልብ ይድየምን ገጽ። ልብ ደግሞ ካዘነ ከተከዘ ፊት ምን ይሆናል? ይጠቁራል። እና ቃየል ፊቱ ጠቁሮ ነበር፣ የሚገርማቸው። እና እግዚአብሔር ምን ሆነሃል አለው። ወደ ዘፍጥረት ምዕራፍ 4 ላይ የሚያነብልኝ ሲማን ወሳው ማን ነው መነጽር ያለው? ሲቸረቀቀችብኝ እኔ አንቺ ዮሐንስ አይነህ እንዴት ነው? እስቲ ሲንካን ይሄ ስልክ እኮ ገደለን እኮ የሚገርመው እዚህ ጫው 4 እዚህ ጀምራ ምዕራፍ 4 እንሰያለን ገደለን እኮ መርጌታ እኮ ቅድም አልገለጡትም እንጂ ስልኩን ነው እኮ የተናገሩ አልገለጡትም። ግን ግለጥላቸው ይላል ሲያነብ ዮሐንስ። አቤልም በግ ጠባቂ ነበረ፣ ቃየልም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየልን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ።
እግዚአብሔርም ቃየልን አየውና ለምን ትናደዳለህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል በወንድሙ በአቤል ተነሳበት፣ ገደለውም። ጨርሳታው ጨምራሳ እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለው። ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርንም ባረሰ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። እግዚአብሔር ይስጥልን። በጣም ጥሩ ነው። እግዚአብሔር ይስጥልን። ጥሩ አድርጎ ነው ያነበበልን ዮሐንስ። ስለዚህ ይኸው እንግዲህ ወንድሙን እንግዲህ ልቡ ንጹሕ ስላልነበረ ፊቱ ጠቆረ፣ ክፋት አሰበ። ወንድሙ ይሄ እንግዲህ ገብረ ሐካይ ማለት ይሄ ነው። ወንድም አቤል የት ነው ሲለው እኔ ወንድም አናቃቢ ላቤል የወንድም ያቤል ጠባቂ ነኝ አለ። ግን አቤል ምን አድርጎታል? ወንድምየው ገሎታል። ለምንድን ነው መክሊቴን ወስደህ የቀበርክ ሲባል አንተ ካልዘራህበት የሰው ማቴዎስ ምዕራፍ ቅድም የሰማችሁ ነው 5:14 ላይ አንተ ካልዘራህበት የምታጭድ መልስ እንኳን እናንተ ጥሩ መለስ እንኳን ጥሩ እኮ ነበር እኮ የሚተጠየቀው ሌላ ካልዘራህበት የምታጭድ ካልተበተልክበት የምትሰፈስፍ ጨካኝ ያያቸው ስድብ እኮ ያደረገ ጨካኝ መሆን ካወቀ ወስጄ ቀብሬያታለሁ ነው ብሎ አንዱ ተናምጡ በቦታ ተቋጥባ መጣለት። ይሄ ደግሞ ወንድም የታለ ሲባል ወንድሙን ገድሎ እኔ ወንድም የጠባቂ ነኝ አለ። የወንድም ደም ወደ እኔ ይጮሃል አለ እግዚአብሔር። ጮሃ እየከሰሰ ነው እና ምን ትበቀላለች መሬትም ብሎ በቃ ረገመው እግዚአብሔር። ተመልከቱና ይሄ ገብረ ሐካይ ማለት እንግዲህ ቃየል የመጀመሪያው ገብረ ሐካይ ቃየል ነው ማለት ነው። ከዛ ደግሞ እንግዲህ በሐዋርያት ጊዜ ይሁዳ ጌታውን የሸጠው ያ ሰነፍ ምንም ስልጣን ቢሰጠው በስልጣን ያልተጠቀመ ለሐዋርያ የተሰጠው ስልጣን ለይሁዳ ተሰጥቶ ነበር። እውር እንዲያበራ ሙት እንዲያስነሳ ብዙ ነገር እንዲያደርግ ግን ያን መክሊቱ የተሰጠውን ጣለው ማለት ነው። አላስተማረም ምሳሌ እንዲያውም ራሱ መጀመሪያ ሲወል ገባና ስለዚህ ምንድነው መልካም ወደ ጌታ ደስታ ገባ። ደስታ ወዳለበት መግባት አለብን። አዎ እግዚአብሔር ቤት ከገባን ፍጹም ደስታ አለና በዚህ ዓለም ደግሞ መታገስ መከራ የክርስቶስን መከራ ስንቀበል በደስታ አሁን ሐዋርያት ቅድም ስንክሳር ላይ ሁሉ ያነበብናቸው ሰዎች እንዴት ነው ወደ ሰማዕትነት ሲገቡ እያማተቡ እንደዚህ ደስ እያላቸው ነው የሚገቡ። ሰው አሁን ሐዋርያት እኮ ተሰድበው ተገርፈው ሲወጡ ደስ እያላቸው ወጡ አይደለም የሚለው የሐዋርያት ሥራ ምዕራፍ 5 ላይ ደስ እያላቸው ወጡ። አሁን እናንተ አሁን ሰው ቢሰድባችሁ ደስ እያላችሁ ወዳላችሁ ሲያስቡት በራሳችን ነው ማየት ያለብን። እንደራሳችን አድርገን አሁን ሰው ቢናገራችሁ ከቤተክርስቲያን ልንቀር እንችላለን አይደርስም። አሁን ጊዜ እንደ ጎርጣየው የሚቀርሰው አለ የሚገርማቸው። ሐዋርያት ግን ሸንቆጥ አድርገው ገርፈው በዚህ ስም እንዳታስተምሩ ተብለው ሲወጡ ደስ እያላቸው ወጡ። ለምን? በረከት ነው። ስለ ስሙ ስለ ክርስቶስ ስም መነቀፍ፣ ስለ ክርስቶስ ስም መገረፍ፣ ስለ ክርስቶስ ስም መታሰብ ደስታ ነው። መጨረሻው ደስታ ነው። ቅድም አልቂር ወርሃቅ ወቂራቅ 40 ሰማይ ለተኮነን በውስጥ ቃላይ ቅድም በስንክ ላይ ለማናቸው እነዚህ ቅዱስ ያሬድ ጽፎላቸው አልቂር ወቂር ያቃ 40 ሰማይ ለተሞሰነ ያዚህ መላቸውና አሁን እነዚህ ተመርቆ 40 ሰዎች እዚያ እንደ ሰይፍ ከሚከፋፍል ቀዝቃዛ ውሃ ውስጥ ገብተው ነበር እና 40 አክል ወረደ። አንደኛው ግን ከበደውና ዘሎ ወጣ። አሁን አንዱ አክል በአየር ላይ እንዲሁ ቀረች። ከዚያ ከወታደሮቹ አንዱ አመኛለሁ በክርስቶስ ዘሎ ሲገባ ያችን አገኘ ይላል ተመልከቱና መከራ ስለ ክርስቶስ ነው መከራ መቀበል መጨረሻው ደስታ ነው ማለት ነው። ክርስቶስ ለኛ ብሎ መከራን ተቀብሏል እና ይህን በተመለከተ ሐዋርያው ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ላይ እንደዚህ የተጻፈ ቃል አለ። ወዳጆች ሆይ በእናንተ መካከል
እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናቸው። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። አዎ ስለ ክርስቶስ ብላችሁ መከራ ብትቀበሉ ደስ ይበላችሁ። መጨረሻችሁ ሕይወት ነው፣ ዘላለማዊ ደስታ ነው የሚለው ሐዋርያው ቅዱስ ጴጥሮስ። ስለ ክርስቶስ ብሎ ዛሬ እንግዲህ ስንት ሰማዕታት ይሄ ስንክሳር የሚባለው ሁሉ ብትሰሙት በክርስቶስ እያመኑ ይህን ዓለም ንቀው ሞትን አልፈሩትም። ሞትን አሸንፈው መንግሥተ ሰማያት ወርሷል። እነዚህ ገብር ምእመን የሚባሉት ናቸው። የሚገርማቸው ገብር ምእመን። ይሄ ገብር ደግሞ ይሄ ሰነፍ ባሪያ የተባለው ደግሞ አሁን ኢዮብ አሁን ጻድቁ ኢዮብ መጽሐፈ ኢዮብ ምዕራፍ 1 ምዕራፍ 2 የምታነቡት እንዴት አይነት ደግ ሰው እንደነበረ ሰይጣን እንዴት እንደቀናበት እንዴት እንደከሰሰው እንዴት መከራ እንዳመጣበት እሱ ግን በመከራ ሁሉ እግዚአብሔር ይመስገናል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያከበረ ሚስቱ ደግሞ ሰነፍ ነበረች ይላል እና ይሄ ሁሉ መከራ ደርሶብህ አንተ ለምን እግዚአብሔር ይመስገን ትላለህ? መጽሐፈ ኢዮብ ምዕራፍ 2 ላይ ስታነቡት ይናገራል። እግዚአብሔር እርገመውና ሙት አለችው። ማናት እንደዚህ ያለችው? ሚስቱ። አንቺ ሰነፍ ነሽ አላት። አንቺ ከሴቶች ሁሉ ሰነፍ ነሽ። እግዚአብሔር ሲሰጠኝ ተቀበልኩ፣ ሊሰጠኝ እግዚአብሔር ወሰደ። ሲሰጠኝ ተቀበል፣ ሲወስድ ደግሞ እቀበላለሁ። እግዚአብሔር ስሙ የተመሰገነ ይሁን። መጽሐፈ ኢዮብ ማን ይገርማቸው ምዕራፍ 1 ምዕራፍ 2 ሚስቱ በደንብ ያንደው ሌላ አዲስ መጽሐፍ ውስጥ በደንብ አንተ እየዞርሽ እየቀረቦሽ ላት ይሰድባታል። የሚገርማቸው እና እሷ ግን እግዚአብሔር እርገምና ሙት አለችው። ይቺ ሰነፍ እንግዲህ የሴትም ሰነፍ አለ የወንድም ሰነፍ አለ። ተመልከቱ። እና ኢዮብ ግን ጸና፣ እስከ መጨረሻው ጸና። ኢዮብ እንደጸና የትዕግስት አባት ይባላል። ኢዮብ ተበታጋኝ እየታወቀ ነው። እና እግዚአብሔር ደግሞ በኋላ መጨረሻ እጥፍ አድርጎ መለሰለት። ጤንነቱን መለሰለት፣ ልጅም እንደገና ወለደ፣ ሀብቱም እጥፍ ሆነ እንደገና በዛለት። ይገርማቸው ከመከራ በኋላ ምን አለ? ደስታ አለ። ኢዮብ ዛሬ በእግዚአብሔር መንግስት ነው ያለ። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ መከራ በክርስትና ህይወታችሁ ዛሬ እኮ ክርስቲያን ኦርቶዶክስ መሆን በኢትዮጵያ የተጠላበት ጊዜ ሲባል ሰምታችኋል። ለዚያ ሲባል ሰምታችኋል። ኦርቶዶክስ መሆን በጣም እየተጠላ እየተባለ ነው በሀገራችን። የሚገርማቸው ማንም ቢጮህ የሚሰማው የለም። እና ጊዜው እንግዲህ እና እንዲህ አይነት ጊዜ አለ። ክርስትና ምን ጊዜ ሁሉ አልጋ በአልጋ አይደለም፣ መከራ አለ። ኦርቶዶክሳውያን ጋር እየታረዱ ናቸው። አንዳንድ ቦታ ላይ እንደምንሰማው ዳር አሁን እኮ መሀሉ ገነት ዳሩ እሳት ይባል ሰምታችኋል። መሀሉ አዲስ አበባ ጦርናት ግን ወጣ፣ ዙሪያውን ግን እሳት እኮ ነው። የሚገርማቸው በእስላሞች በተለያዩ ወገኖች እየተገደሉ ክርስቲያኑ። የሚገርማቸው እና ያን ቅዱስ ጴጥሮስ ወዳጆች ሆይ በእናንተ መካከል እንደ እሳት አያችሁ፣ እሳት እንደ እሳት ወርቅ እንደሚፈትነው ይፈትናችሁ ስለሚመጣው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ ይበላችሁ። ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ደስ አናያችሁ፣ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናቸው፣ የተመሰገናችሁ ይላል። ይህን ካለ በኋላ ነገር ግን ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈርድ። ፍርድ ከእግዚአብሔር የተነስቶ የሚጀምርበት ጊዜ ይደርሳል። አንድ ሰው አሁን ሰርቆ ቢገረፍ ይጸድቃል? ይሄ ዋጋ የለውም። ሳይሰርቅ ቢገረፍ ግን ምን አለው? ዋጋ አለው። እና ኃጢአት ሰርቶ የሚገረፍ የሚሰቃይ ሰውና ኃጢአት ሳይሰራ የሚሰቃይ ልዩነት አላቸው። ስለ ክርስቶስ ስለ ሃይማኖት ብሎ የሚገረፍ ሰው ደስታው ዘላለማዊ ነው።
ክርስቶስ ወዳለበት ጻድቃን ሰማዕታት ወዳሉበት ወደ ደብረ ጽዮን መላእክት ወዳሉበት እመቤታችን ድንግል ማርያም ወዳለችበት ወደ ደብረ ጽዮን ይገባል። ደስቷ የጽዮን ዛፍ ካለበት ይገባል ነው የሚለው እና ወደ ዛሬ ትምህርታችን ወደ ጌታ ደስታ ግባ፣ ወደ ሰርግ ቤት። በሰማይ ሰርግ አለ። የሚገርማቸው በሰማይ ሰርግ አለ። ሙሽራይት ደግሞ የምእመናን ህብረት ናት። ሙሽራው ክርስቶስ ነውና ሰርግ አለ። የሚገርማቸው እና እዚያ ሰርግ ቤት እንድንገባ አሁን መታገል አለብን። ትኬቱ አሁን ነው። የክርስቶስ ሥጋና ደም መቀበል ትልቅ ነገር ነው። ንስሐ መግባት እዚያ ሰርግ ቤት እንገባ ያደርግ ልብሳችን ማጠብ። ወደ ሰርግ ቤት የሚገባ ሰው አንድ ሰው ልብሱን ያጠል አይደለም። በእስራኤል ሀገር ወደ ሰርግ ሲገቡ ሰዎች የሆነች የምትሰጥ ማህረብ አለች እና አንድ ሰው ግን ያችን ሳይዝ ገብቶ ለምን ገባ ተብሎ ጠየቁ እና እኛም ወደዚያ ወደ ሰርጉ ለመግባት ከወዲህ ነው ዝግጅት የምናደርግ። ልብሳችን ህይወታችንን ማጠብ በንስሐ በየጊዜው ራሳችን መፈተን። ንስሐ ካህናት አሉ፣ ንስሐ ይሰጣሉ። ቅድም ቀሲስ ታምረ ማርያም ሲያነቢያ ሰውዬ ንስሐ ስጠኝ ብለው ወደ ሌላ ሄዳሉ። አልሄድም ብሎ ሲያለቅስ ሰምታችሁ ታሪኩ ያልደግመው እና ንስሐ መግባት በየጊዜው ራስ መፈተን፣ ስጋው ደግሞ መቀበል። እንዲያ ከሆነ ከሰማያዊ ሰርግ እንገባለን። ሁልጊዜ በዚያ ደስ እያለን እንኖራለን ማለት ነው። ያን ካላደረግ ደግሞ ልቅሶ ቤት ነው የምንሄድ ማለት ነው። ልቅሶ ቤት ነው ያልኳቸው ሲሆን ልቅሶ ቤት ነው። በዚህ እንግዲህ ሰርግ ቤትና ልቅሶ ቤት የሚለውን ያዙት። መልካም የሰራ ወደ ዘላለማዊ ወደ ሰማያዊ ሰርግ ቤት ይገባል። ክፉ የሰራ ደግሞ ወደ ዘላለማዊ ቅጣት መውጫ ምንም ተስፋ የሌለበት ዘላለማዊ እሳት ወደ ገሃነመ እሳት ይገባል። ሁለት ነገር ያለና ስለዚህ እኛ ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን አውቀን ከወዲሁ መዘጋጀት አለብን። ሰው ዓለም ሁሉ ቢገዛ ቢያተርፍ ነፍሱን ካጣ ምን ይለዋል ያለ ምን ይጠቅመዋል? ሰው ሰብ ላይ ሁሉ ዓለም ነፍሱ አጉረ ላይ መረባ ሰው የዓለም ሁሉ ወረት ቢያተርፍ ሀብታም ቢሆን ነፍሱን ከከሰረ ምን ይጠቅመዋል ነው እና ነፍሳችን ማዳን ያለብን። እግዚአብሔር በዚህ ዓለምኛን ያመጣን ለተወሰነ ጊዜ ነው። በመንግስቱ ግን ለዘላለም ከሱ ጋር እንድንሆን የመረጠንና ሰማያዊት መንግስቱ እንዲያወርሰን እንድንወርስ እግዚአብሔር ይርዳን። ስላዳመጣችሁ እግዚአብሔር አመሰግናለሁ። ወስብሐት ለእግዚአብሔር። ይቆየን።